ቪዲዮ የምሰራው እንግዲህ የዛሬ ቪዲዮ ስናር ስክሪፕትድ አይደለም ወይ ቻትጂፒቲን ጠይቄ አይደለም። እሳባውት አሚን ናቹራል የሆነ ፍሎው የሚያደርግ ነገር ነው ስለፈለኩ ዛሬ ላወራችሁ ፍሎ ስለ አታችመንት ነው። አታችመንት እኔ የተረዳሁበትን መንገድ ነው ዛሬ አስረዳችሁ የምትወት። አታችመንት ማለት ከነገሮች ጋር ያለን ግንኙነት ማለት ነው። እንደውም ካነበብኳቸው ከሰማኋቸው ፕሮሰስ አንፃር ነው ይሄን ነገር ዛሬ ማወራችሁ። ኤንድ አታችመንት ማለት ከነገሮች ጋር ያለን ግንኙነት ማለት ነው። ዳት ሚንስ ነገሩን በጣም የምንወድበት ስፔሻሊ ሰምታይምስ አንዳንድ አታችመንታችን ምንድነው? አታችመንታችን ከደስታ ጋር ይገናኛል። አታችመንታችን ከመደሰት ጋር ከመዝናናት ጋር አንዳንዴ ነገሮች ላይ አትደስቷት ስንነው አይደለም፣ ግን አታች መሆን አያስፈልግም ከነገሮች ጋር ደስታችንን ከሆነ ነገር ጋር ማያያዝ። ገንዘብ ሲመጣ መደሰት፣ የሆነ ሲመጣ መደሰት፣ ስታሸንፍ መደሰት፣ አንደኛ ስትወጣ መደሰት፣ የሆነች ፋ ምናምን ስላየች መደሰት። እነዚህ ነገሮች ነው እናስቀር እያልኳቸው አዜ ቲኔጀር እንደ ወጣት ብዙ የሚጠበቅብን ነገር አለ ኤንድ አላማ አለ። ኢቨን አታችመንታችን ከዓላማችን ጋር መሆን የለበትም። አታችመንታችን መሆን ያለበት አንድ ከፈጠረን አምላካችን ጋር ነው። ስፈልግ ኢነርጂ በለው ሁላችሁም በየእምነታችሁ የምታምኑት አንድ አምላክ አላችሁ። ፈጠረኝ ብላችሁ የምታምኑት አምላክ አለ። አታችመንታችን ከዛ ጋር መሆን ያለበት ህያው የማይሞተው ዋትኤቨር ብትጠይቀው የሚሰጥህ አካል ገባ። ያንን ነው እያልኳችሁ ስናር አባውት ሪሊጂየስ አርግት ለዓለም ክፍር ስለፈለኩ እንትና እያልኩ ለዓለም ስለፈለኩ ኢትስ አባውት በቃ አታችመንት ዲስ አታችመንት ያስፈልጋል። ከምን ከሁሉም ነገር ቲክቶክ ላይ ስትገባ ትደሰታለህ። ከቲክቶክ ስትወጣ ዳታ ሲያልቅ መፍራት ሲጠፋ ደስታ መጥፋት የለበትም። ደስታ መሆን ያለበት ሁሌም ካንተ ጋር ካለው አካል ጋር ስትተኛም ስትነሳም ስትወድቅም ስኬታማ ስትሆንም ስታለቅስም ስትደሰትም ስታዝንም ስትከፋም ሁሌም ካንተ ጋር ካለው አካል ጋር ነው አታችመንት መሆን ያለበት። አዝ ቲኔጀር ዘ ቢግስት ስትራግል እያደረግንበት ያለነው ነገር ደግሞ ይሄ ነው። ሆፕለስ መሆን፣ ተስፋ ማጣት፣ በቃ በትንሽ ነገር መከፋት። እነዚህ ሁሉ ነገሮች ከሚመጡ ነው ዊክ አደረጉን። ዊክነስ ገብቷል። ጠንከር ማለት መጀገን፣ መበርታት ይገባ። ያ የድሮ የአያቶቻችን ወኔ ይጠፋ ይሄድ ይገባ። በጣም ጥያቄ ይሆንብኛል ብዙ ጊዜ። እኔ አንድ በርካታ ዴቪድ ጎጊንስ ይባላል። ኢትስ ታይም ቱ ጎ አውት ዊዝ ዮርሰልፍ ይላል። በቃ ሰዓቱ አሁን ነው። ከራስ ጋር ከባዱ ጦርነት የምታደርገው ሰዓት ናው። ኢዝ ታይም ከራስ ጋር ፋይት የምታደርግበት ሰዓት ኢዝ ናው። ትናንት አልፏል። ዛሬ ነው። ነገ ገና የሚመጣ ነው። ትናንትና ስታስብ መከፋት ነው። ነገን ስታስብ ደግሞ ፍርሃት ነው። ዛሬ ላይ ሆነ ግን ያ ፍርሃትን ቁሽሽ አድርገው ነገ ላይ በሰላም የምትጓዝበት መንገድ መስራት ትችላለህ። በሰላም ፍሪ የሆነውን ሃይዌይ የሆነውን መንገድ መስራት ትችላለህ። ትናንትና እንዳልኩ ነው። ትናንትና ላይ ብዙ ጥፋቶችን አጥፍተሃል። ትናንትና ማንነት ብዙ ነገሮች አድርጎልሻል። ናው there is a time it is በቃ ዛሬ ነው ያለ። አሚን በምን በየትኛው አስበህ ብታስበው ትናንት ነው። በቃ ጊዜ ታይም ትራቨል መቼም እንደዚህ ነው። አላናም ተመልሰህ ማስተካከላችን ትናንት የነበረው ማንነት ዛሬ ላይ ያለው ማንነት ፈጥሮታል። ዛሬ ላይ ያለው ማንነት ደግሞ ለነገ ማንነት ዋስትና ነው። keep it hard use it properly ገብቶሃል አይደል? እምልህ ወጣት ነህ፣ ነቃ፣ ጀግና፣ ቆፍጠን ማለት አለብህ። be gentleman follow subscribe ማድረግ እንዳትረሱ። ይመቻል።